በቀን ቢያንስ አንድ 20 ሲኒ እጠጣለሁ። በቀን 20 ሲኒ እጠጣለሁ። አንድ በቃ በቀን ውስጥ 20 ሲኒ ካልጠጣሁ ዱባይን እንደ አምባሳደር እንደሆን ለዱባይ እየፈለገኝ ነው። ለዱባይ አምባሳደር ያደርገኝ ስለፈለገ ባለፈው ስለ ዱባይ የሰራሁት አንድ ምርጥ ፕሮግራም ነበርና እሱ ፕሮግራም እሱ ጋር ደረሰው። እንዴት ነው የሚሰራው ቪዲዮ? እንዴት ነው የሚሰራው ቪዲዮ? ለመስራት ርዕስ እንዴት ነው የሚገኘው? ርዕስ ኬት ነው የሚመጣው? ቪዲዮ ለመስራት ርዕስ ኬት ነው የምናገኘው? ርዕስ ኬት አባቴ ርዕስ ፈልጌ ላምጣ የምትሉ ሰዎች የውላችሁ ርዕስ እንዴት እንደሚመጣ አላሳያችሁ። አያችሁ? ዲስኮ ተከተሉኛ እንዴ ርዕስ እንዴት እንደሚመጣ በጣም ቀላል በሆነ መንገድ ርዕስ ሞልቷል። ለምሳሌ ቀላል ነገር ላሳያችሁ። ሁላችሁም ቀን ሙሉ ሁላችሁም የሲም ስዘሩበት የምትውሉት በጣም ቀላል ነገር ላይቭ፣ በተለይ ላይቭ ገብታችሁ የምትውሉ ሰዎች እንዴት ከላይቭ ላይ ቪዲዮ እንዴት እንደሚገኝ በጣም በቀላል መንገድ የሚገርማችሁ ማናችሁም አስባችሁት በማታውቁት ሁኔታ ቪዲዮ እንዴት ርዕስ እንደሚገኝ ላሳያችሁ። ቀላል በሆነ መንገድ ከምትሰሩት ላይቭ ላይ እንዴት ቪዲዮ መፍጠር እንደምትችሉ ላሳያችሁ ነው የመጣሁት። እንኳን ደስ አላችሁ። ተከተሉኝ እስከ መጨረሻው ይህን ቪዲዮ በማየት ቪዲዮ እንዴት እንደሚገኝ እዩ። እሱ የሚያስታውስ የሆነን በጣም ስለነሱ ይሄን የተከበሩ 10 ቀናቶች እነኚህ አላህ ክብር ያደረጋቸው 10 ቀናት። በዚህ 10 ቀናቶች ውስጥ የሰራናቸው ስራዎች በጣም የሁክ ስብስብ መልቀቅም ቪዲዮአችን ማርሽ እንዲቀይር ያደርገዋል። ቪዲዮ ማርሽ ቀየረ ማለት ደግሞ ዩቲዩብህን ቫይራል ወጣ ማለት ነው። ዩቲዩብ ቫይራል እንዲወጣ ደግሞ እንደዚህ አይነት ቪዲዮዎችን መስራት ያስፈልገናል ማለት ነው። እና በጣም ያማምሩ ነገሮች ናቸው። ሁኮችን ሰብስበህ ብዙ ጊዜ በነገራችን ላይ ቪዲዮ ስንሰራ ቴምናሎች፣ ሁኮች፣ ታይትሎች ምናምን በጣም ወሳኝነት አላቸው። ቪዲዮ ብዙ ጊዜ ስሰራ ቫይራል ስለማይወጣልኝ አልሰራም የምትሉ ሰዎች አላቸው። ቪዲዮ አለመስራታችሁ አይደለም ቫይራል የሚያወጣችሁ መስራታችሁ ነው። በተደጋጋሚ በቋሚነት ሁልጊዜ ቋሚ ወጥነት ኖሯችሁ የምትሰሩ ከሆነ ቪዲዮአችሁ ቫይራል ይወጣል። አትጠራጠሩ። እናንተም ዩቲዩብ ያውቃችኋል፣ ዩቲዩብ እውቅና ይሰጣችኋል። እንዳትጠራጠሩ እሺ። ስለዚህ ተስፋ ሳትቆርጡ ስራዎች በጣም የተወደዱ ብዙ አጅር የሚያስገኙ ስለመሆኑ ምናምን የሚናገር ሁጥባ ነበር የዛሬ ሁጥባ እና እውነት ነው። በጣም ይሄን ውድ የሆኑ 10 ቀናቶችን በአግባቡ ልንጠቀም ይገባል። ይሄን ውድ የሆኑ 10ቱ ቀናቶች አላህ የወደዳቸው 10ቱ ቀናቶች በእነዚህ ቀናቶች ልንዘክር ብዙ ነገር ብዙ ኸይር ስራዎች በቃ ብዙ ኸይር ስራዎችን አላህ ያገራልን ያህል ልናደርግ ይገባል። አሁን እንትን አይለኝም ሀገሬ ስገባ ነው የምትሉ ሰዎች መቼም ቪዲዮ አሰሩ። መቼም አንድ ነገር የምነግራችሁ ነገር ቢኖር ማለት በተለይ ውጭ ሀገር ያላችሁ ሰዎች ሀገሬ ስገባ ነው ቪዲዮ እንደውም እዛ ነው ለመስራት የሚመቸው። እርግጥ ነው ጊዜ ላይ ኖራችሁ ይችላል። እርግጥ ነው የሆነ ልክ እዚህ እንዳለ ነው እኛ ኢትዮጵያ ውስጥ እንዳለ ነው እኛ ፍሪ ጊዜ ላይ ኖራችሁ ይችላል። ግን መስራት የሚፈልግ ሰው ያለውን ጊዜ አፍቃቅቶ ነው የሚሰራው። ትንሽ ብትሆን ለምን ከአሁኑ መገንባት ያስፈልጋል። በኋላ በደንብ አድርጋችሁ ልትሰሩ ብትችሉም ከአሁኑ ግን መለማመድ አለባችሁ። ለመስራት መሞከር አለባችሁ እንጂ እኔ ሀገሬ ስገባ ነው ቪዲዮ ምሰራው። በተለይ ሞኒ የሆናችሁ ሰዎች እኔ በጣም ታናዱኛላችሁ። ሞኒ የሆናችሁ ሞኒታይዝ ናችሁ። እኔ ቪዲዮ አልሰራም እኔ እንደዚህ ምናምን አይባልም። ሰሞኑን የሚገርምሽ ነገር የዱባይ መንግስት እየፈለገኝ ነው እና ብያለሁኝ። ኧረ እንደው መረጃው ሙሉ እንትን ልልክልሽ ሁላ እችላለሁ። አብይ ጋር የተላከው ደብዳቤ ልልክልሽ ሁላ እችላለሁ። ፊናት ሰከ እንዴ አንቺ ሰው አይፈልገኝም እንዴ? ለዱባይ ለማስታወቂያነት ዱባይን እንደ አምባሳደር እንደሆን ለዱባይ እየፈለገኝ ነው። ለዱባይ አምባሳደር ያደርገኝ ስለፈለገ ባለፈው ስለ ዱባይ የሰራሁት አንድ ምርጥ ፕሮግራም ነበርና እሱ ፕሮግራም እሱ ጋር ደረሰው። የሚገርምሽ ነገር ከዛ ይሄ ልጅ የት ነው ያለው? የት ሀገር ነው? አበሻ ነው ተባለ። አበሻ የቢላል ሀገር የቢላል ሀበሽ ልጅ የቢላል ሀገር ልጅ ከዛ እሺ ከአብይ ጋር ደግሞ ጀለስ አይደል? የታወቀ ነው መቼስ ከአብይ ጋር ጀለስ እንደሆኑ የታወቀ ስለሆነ አብይን ደውሎ በቃ እንደዚህ አይነት አንተ ጋር ኢትዮጵያ ውስጥ አንድ እንዲህ ጀግና የሆነ ልጅ አለ እና በጣም በቃ እንትን ያለው ስለ ዱባይ ጥሩ ነገር ሰርተዋል እና ይሄ ልጅ ካለበት ፍልፍለህ አውጥተህ
ለእኔ ስጠኝ። እኔ ደግሞ እዚህ ዱባይ አምጥቼ የዱባይ አምባሳደር አድርጌ ብዙ ነገሮችን ዱባይን ለዓለም እንዲያስተዋውቅ ታድርገው እፈልጋለሁኝ። ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ይሄን ቡና ለዓለም አድርሱ። ይሄን ቡና ላይክ፣ ሼር፣ ኮሜንት ያደረጋችሁ ቡና የምትወዱ ሰዎች ይህን ቡና ለዓለም አድርሱልኝ እላለሁ። ይህን ቡና ለዓለም አድርሱ፣ ሼር አድርጉት። ዚስ ኢዝ ኮፊ ብላችሁ ሼር አድርጉት። ዚስ ኢዝ ኮፊ፣ ሌላ ምን ይባላል? ቡና ለምን ኮፊ እንላለን? ቡናችን ቡና የኛው እኮ ወርቃችን እኮ ነው፣ ነዳጃችን ነው፣ የኢትዮጵያ ነዳጃችን ነው። እና ወደፊት እኔ በጣም በቡና ስራ ላይ በጣም መሰማራት ትፈልጋለሁ። ምክንያቱም መሰማራት ስላለብን ቡና ስለሙድ በቡና ስራ ላይ መሰማራት ይኖርብኛል። ስለዚህ ይህ ቡና ሼር ያደረጋችሁ ለዓለም አድርሱ። ታንክ ሶ ማች። ትንሽ ቦሌ ኤርፖርት ላይ ምናልባት ጉምሩክም ደግሞ ጉምሩክ ሲጀመር ኤርፖርት እኔን አያስከፍለኝም። ለምን እኔን ሊያስከፍለኝ አይችልም። ኤርፖርት ከጉምሩክ ከዛ እቃ ቢላክልኝም ሲጀመር ዩቱብ ራሱ የሚልክልኝ ይመስላል። ዩቱብ ራሱ የእንትን እቃዎች ይልክልኛል የሚል ተስፋ አለኝ። የኤዲቲንግ እቃዎች፣ ላፕቶፕ ምናምን፣ ኮምፒውተር፣ ስልኮች፣ የተለያዩ ምርጥ ኦሪጂናል የሆኑ ስልኮች ምናምን ዩቱብ ራሱ ሊልክልኝ ይፈልጋል። ለምን? በጣም ጥሩ ነገር እየሰራሁኝ ስለሆነ እና ዩቱብ የላክልኝ እቃ ደግሞ ከኤርፖርት ስቀበል ኤርፖርት እኔን አያስከፍለኝም። ለምን? እኔ በጣም በቃ ምን ልበላችሁ ለሀገር ገጽታ ትልቅ ስራ እየሰራሁኝ ምናምን በሚለው ለሀገር ገጽታ እንኳን ምን ሰራው ለራሴ ልበላችሁ ለራሴና ለዩቱብ ልበላችሁ እና ትልቅ ስራ እየሰራሁኝ ስለሆነ በነፃ የፈለጉትን እቃ በነፃ ማስገባት ይችላለሁ። ከመንግስት እንትን ማለትም ተጻፈልኝ ወረቀት ባይጻፍልኝም ነገር ግን እኔ የምፈልገውን እቃ ማስገባት ይችላለሁ። ገባችሁ? ስለዚህ ይሄ ከምን የተነሳ ነው? ከመስራት የተነሳ ነው። ከመስራት ብራንድ እንትን ከማለት የተነሳ ነው። ስለዚህ ከሰራችሁ እንትን ትላላችሁ ብዬ ነው ለፈለፍኩባችሁ። ያው እዚህ ጋር በለፈልፈው እኮ እንጨበር ጌም ፖስት ለማድረግም ጭምር ነው። እሺ አመሰግናለሁ ብራል። እዚህ ጋር ምንድነው ለፈለፍ ምናምን እንዳትሉኝ። ገባችሁ? እኔ በቃ እንዲህ ነኝ። ስለዚህ ምን ታረጉታላችሁ? ተስፋ ሳቆርጡ ስሩ። እኔ አሁን ዶላር እየቆጠርኩኝ ነው። በቃ በሐሳብ እየቆጠርኩ ለማሐሳብ ብቻ ሳይሆን በእውንም እየቆጠርኩ ነው። ሐላስ ምንድነው ደግሞ ለገንዘብ ይመጣና ኢትዮጵያዊ ሆኖ እኔ ቡና አልጠጣም የሚሉ ሰዎችን መስማት እኔ አልችልም። ለምን? ቡና መጠጣት አለበት። ኢትዮጵያዊ የሆነ ሰው ሁሉ ሀበሻው በሙሉ ቡና ሊጠጣ ይገባል። እኔ በቀን ቢያንስ አንድ 20 ሲኒ እጠጣለሁ። በቀን 20 ሲኒ እጠጣለሁ። በቀን ውስጥ 20 ሲኒ ካልጠጣሁ እኔ በቃ የሆነ እንትን ይልብኛል። ምን ልበላችሁ እና በጣም ቡና እኮ ውስጤ ነው። በጣም ቡና በውስጤ ተቀብረዋል። በውስጤ በቅሏል። በውስጤ ስለበቀለ ስለዚህ እኔ በቀን 20 ሲኒ ሳልጠጣ መዋል አልችልም። እናንተም ግዴታ መጠጣት አለባችሁ። ሀበሻ በጠቅላላ ኢትዮጵያዊ የሆነ ሁሉ ቡና ሊጠጣ ይገባል። ስለዚህ ጠጡልኝ፣ ወዳችኋለሁ። ያው ይሄ መርሄ ነው፣ ግዴታ ነው። ገባችሁ አይደለ? ናቀድኩኝ እንደዚህ ለእህቶች በተለይ በደንብ አሪ ለእህቶች 30 ሰከንድ እንትን አድርጉላቸው ብዬ በየቀኑ ለአንድ እህት እንትን ልሰራ አስቤያለሁኝ። ለአንድ እህት ማስታወቂያ ስሟን አስቀምጬ እዛ ጋር እንትንን ከፍ አድርጌ አስቀምጬ ሊንኳ እዛ ላይ ገብታ በሰራሁላት ቪዲዮ ላይ ደግሞ ገብታ ኮሜንት አስቀምጣ ኮሜንቷን ደግሞ ፒን አደርግላታለሁ። ሰው ሁሉ እየገባ እንዲደምራቸው እና መርጬ ለሁሉም ለአንዳንድ እህቶች በቃ እንደዚህ ሰራልኝ ለሚሉ እህቶች በተለይ አረብ ሀገር ላሉ ሰው ሀገር ለሚለፉ እህቶች ማስታወቂያ ልሰራላቸው አስቤያለሁ። በቃ በየቀኑ አንዳንድ ማስታወቂያ ለእህቶች ልሰራ ነው ኢንሻአላህ። ከዚህ በኋላ ለኔም ስራልኝ ትሉኛላችሁ። እኔ ደግሞ ለሁላችሁም በየቀኑ ለሁላችሁም አንዳንድ ቆርጥልሽ እኮ አንድ ነው። አንቺ ግን የሚቆርጥልሽ መጨረሻ ላይ አንድ ይቆርጥልሻል። የምትፈልጊው አንድ ፓርት እሱ እንትን ነው። ኤአይ ነው መርጦ የሚመርጥልሽ። ኤአይ መርጦ 1 ደቂቃ ይሁን 1.5 ይሁን እሱ መርጦ የፈለገውን ቆርጦ ያስቀምጥልሻል። ከተስማማሽ ትለቂያለሽ። በራስሽ ግን የምትፈልጊው ለምን 10 አይሆንም? ለምን 10 አይሆንም? መርጠሽ ይሄን ፓርት ላይ ያሳልፍሽውን 50 ሰከንድ ላይ ምርጥ ያሳልፈሽ ከነበረ እና 50 ሰከንድ ጠቅስ ታረጊው ቆርጦ ያስቀምጥልሻል። ዩኒስቲድ ነው ምናምን
እንደዛ አድርጎ ቁጭ ያደርግልሻል። አንቺ ትለቂዋለሽ ማለት ስትፈልጊ ትለቂዋለሽ በፈለሽ ሰዓት። ከፈለሽም ደግሞ እኔ አሁን እንደዛ አድርገሽ ዳውንሎድ አድርገሽም ደግሞ ሳትለቂው ዩቲዩብ ላይ ሳትለቂው ዳውንሎድ አድርገሽ አጠራቅመሽ ምን ብለሽ ምናምን መልቀቅ ትችያለሽ። ቀላል ነገር ነው እሱ እና እንደዛ ነው። ቅጥነቱ ከዚህ እኮ ነው ብራዘር። ይሄ እንግዲህ ዳቦ ነው። ይሄ ዳቦ ስንት ብር ነው ባትለኝ? 5 ፍሬ 50 ብር ነው ገዝቼ የመጣሁት። 5 ፍሬ 50 ብር። እንግዲህ ይህ ዳቦ ማለት ይገርማቸዋል። ይህን ዳቦ የዚህን 5 ፍሬ 50 ብር በላህ ማለት 20 ፍሬ ብትበላው እኮ አጠግበውም ብራዘር። 20 ፍሬ ብትበላው አጠግበውም። ገባህ? ይሄን እንግዲህ እህቶችን በተለይ እህቶችን ለማገዝ ቆርጬ መጥቻለሁ። በቀን ውስጥ በቀን አንድ ቪዲዮ ለእህቶች ማስታወቂያ ስራ ወስኜ እላለሁ። በነፃ ነው፣ ክፍያ ያለው አይደለም። ጠንካራ ለሆኑ አረብ ሀገር ላሉ እህቶች እነሱን ለማገዝ በቀን ትንሽ የ1 ደቂቃ የ30 ሰከንድ የ40 ሰከንድ ብሰራ ምንም ማለት አይደለም። ምን ይወስድብኛል? ከኔ ምን ይቀንስብኛል? ምንም ይቀንስብኝ ነገር የለም። አንዴ እዚህ ጋር ቆም በሉ። ይህን አካውንት ላይክ፣ ሼር፣ ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። አንዴ እዚህ ጋር ቆም ላድርጋችሁ። ቪዲዮን ላይክ አድርጉት፣ አካውንቴንም ሰብስክራይብ ያድርጉ። ቪዲዮ ይቀጥላል። ወደ ቪዲዮ እንመለስ። ሀቢ ቄሬ ዩቲዩብን ሰብስክራይብ ያድርጉ። ሀቢ ቄሬን ሰብስክራይብ፣ ላይክ፣ ሼር በማድረግ የእኔ ዩቲዩብ ቤተሰብ ይሁኑ። ሀቢ ቄሬን ሰብስክራይብ በማድረግ የእኔ ቤተሰብ ይሁኑ። አመሰግናለሁ።